ዛሬ በሰው ልጅ ታሪክ ውስጥ ከተመዘገቡት ታላላቅ ጥልቅና አስደናቂ ውይይቶች መካከል አንዱን ይዤላችሁ ቀርቤያለሁ። ይህ ውይይት የተደረገው በሰማይና በምድር መካከል ካሉት ሁሉ በላጭ በሆኑት በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምና በወጣቱ ሰሃባ በሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ መካከል ነው። ሙዓዝ በአህያ ላይ ከነቢያችን ሰለላሁ ዐለይሂ ወሰለም ጀርባ ተቀምጦ እየተጓዘ ሳለ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ የሚል ድንቅ ጥያቄ ሰነዘሩለት። አንተ ሙዓዝ ሆይ አላህ በባሮቹ ላይ ያለው መብት እንዲሁም ባሮቹ በአላህ ላይ ያላቸው መብት ምን እንደሆነ ታውቃለህ? አሉት። ሙዓዝም በትህትና አላህና መልእክተኛው ያውቃሉ፣ እኔ አላውቅም ብሎ መለሰላቸው። ነቢያችንም ሰለላሁ ዐለይሂ ወሰለም የአላህን ታላቅነትና የእኛን ዕጣ ፋንታ የሚወስነውን ሚስጥር እንዲህ ሲሉ ገለጡለት። የአላህ መብት በባሮቹ ላይ እሱም ብቻ በብቸኝነት ሊያመልኩትና በእርሱ ላይ አንዳችንም ነገር ላያጋሩበት ወይም ደግሞ ላያሻርኩበት ነው አሉት። በእርግጥም እኛን የፈጠረን እኛም ብቻ ሳይሆን በመላው ዩኒቨርስ ላይ የሚገኙ ፍጥረቶችን በሞላ የፈጠረው አላህ በብቸኝነት ሊመለክ ይገባዋል። ነቢያትም ይሁኑ መላኢካዎች፣ ፀሐይም ይሁን ጨረቃ እንዲሁም ሌሎችም ታላላቅ ፍጥረታቶች በሞላ የአላህ ሱብሓነሁ ወተዓላ ባሪያዎች እንጂ የእርሱ ሸሪካዎች አይደሉም፣ ሊሆኑም አይችሉም። አስደናቂውና ልብን በደስታ የሚሞላው ሁለተኛው ክፍል ነው። የባሪያዎች መብት በአላህ ላይ ምንድን ነው? አላሁ ሱብሓነሁ ወተዓላ በራሱ ላይ ግዴታ ያደረገው የኛ መብት እርሱን በብቸኝነት ያመለኩትንና እርሱ ላይ ቅንጣትም ታክል ያላሻረኩትን ባሮችን አለመቅጣት ነው። የሚገርም እኮ ነው። አላህ ገኒይ ፍጹም ሀብታም ሆኖ ሳለ እኛ ከእርሱ እንጂ እሱ ከኛ ምንም የማይከጅል ሆኖ ሳለ ለኛ ላለው እዝነት ሲል ይህንን መብት ሰጠን። ውድ እህትና ወንድሞቼ እኛ የአላህን ሐቅ ጠብቀን ተውሂድን ካጸናን አላህ ደግሞ የገባልንን ቃል ይፈጽምልናል፣ ከቅጣት ይጠብቀናል፣ ጀነቱን ደግሞ ያወርሰናል። የህይወታችን ትልቁ ስኬት ይህንን ትልቅ ውል ማክበርና ከሽርክ መጠንቀቅ መሆን መቻል አለበት። ይህንን ካደረግን ኢንሻአላህ አላህም ቃሉን ይፈጽምልናል ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።